በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት፣ ለዚህ ሰዓት፣ ለዚህ ቀን፣ ለዚህ ዘመን፣ ለዚህ ወር ያደረሰን አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ዘላለም ሥላሴ ክብርና ምስጋና ይድረሰው አሜን። በሩቁም በቅርብም ያላችሁ ሕዝበ ክርስቲያን እንዲሁም የዓለም ሰዎች የአዳም ልጆች ሁላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምናላችሁ የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሰን አሜን። እንኳን ለሰሙነ ደብረ ዘይት በሰላም አደረሰን። ደብረ ዘይት የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት የምናስብበት ወቅት ነው። በደብረ ዘይት ለጻድቃን ደስታ ነው፣ ለኃጢአተኞች ሐዘን ነው። ደብረ ዘይት የጌታ መምጣት ይህን ዓለም ለማሳለፍ የሚመጣበት የምናስብበት ነው። የጌታ መምጣት በምናስብበት ጊዜ ደግሞ ጌታ በመምጣቱ የሚያዝኑ አሉ፣ የሚጎዳሉ፣ የሚፈረድባቸው አሉ፣ የሚያለቅሳሉ፣ የሚያዝኑ አሉ እና ቀኑ ጊዜው ከመድረሱ በፊት አሁን በዚህ ዓለም እያሉ የተፈረደባቸው ወገኖች አሉ። በዚህ ዓለም እያሉ ወደ ሲኦል ወደ ገሃነም ከተፈረደባቸው ክፍሎች አንዱ የእስልምና ተከታዮች ናቸው እና ዛሬ ለእስልምና ሃይማኖት ተከታዮች መልእክት ማስተላለፍ ፈልጌ ነው። ወይም ደግሞ ወንጌል ለእስልምና እምነት ተከታዮች፣ ወንጌል ለእስልምና ሃይማኖት ተከታዮች ይድረስ። ወቅቱም ነው። እነሱም ተነስተዋል። የሐሰት ትምህርታቸውም እየተጋለጠ ነው። ስለዚህ ይሄ የድህነት ጥሪ፣ የንስሐ ጥሪ ይድረሳችሁ እያልኩ ነው። ከዚህ አያይዤ የእስልምና ሃይማኖት በመጽሐፍ ቅዱስ እይታ፣ የእስልምና ሃይማኖት በመጽሐፍ ቅዱስ እይታ ምንድን ነው? ስለ እስልምና ሃይማኖት መጽሐፍ ቅዱስ ምን ይላል? የእስልምና ሃይማኖት በመጽሐፍ ቅዱስ ሚዛን ሲመዘን ምንድን ነው የሚለውን ሀሳብ የተወሰኑ ነጥቦች እናያለን። እግዚአብሔር ከሁላችን ጋር ይሁን፣ መንፈስ ቅዱስ ይግለጽልን። ይህንን ትምህርት ከሰማችሁ በኋላ ወደ ልባችሁ ተመልሳችሁ ይህ ቃል የእግዚአብሔር ቃል እንደሆነ ተረድታችሁ በእስልምና ሃይማኖት ያላችሁ ራሳችሁ እንድትመለከቱ፣ የት እንዳላችሁ እንድትመለከቱ አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። የእስልምና ሃይማኖት በመጽሐፍ ቅዱስ እይታ ቁጥር 1 እስልምና የነቢይ ሐሰት ፈጠራ ነው። የእስልምና ሃይማኖት የነቢይ ሐሰት ፈጠራ ነው። መሐመድ የፈጠረው ነው አጭር ማለት። ይህ ለማረጋገጥ መጽሐፍ ቅዱስን ማየት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ እንዲህ ይላል ጌታችን ኢየሱስ ክርስቶስ፣ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11። ብዙ ሐሰተኞች አሉ። ከብዙዎቹ አንዱ መሐመድ ነው። እስልምና ደግሞ የመሐመድ ፈጠራ ነው። ከብዙ ሐሰተኞች ነቢያት አንዱ መሐመድ ነው። መሐመድ ሐሰተኛ ነቢይ ነው። ስለዚህ መሐመድ ሐሰተኛ ስለሆነ እስልምናም የሐሰት ፈጠራ ነው ማለት ነው። አንድ ነው። ሁለተኛ እስልምና የክህደት ሃይማኖት ነው፣ ወይ ደግሞ እግዚአብሔርን የካደ ሃይማኖት ነው። ወይም ደግሞ
እግዚአብሔርን የማያውቅ ሃይማኖት ነው ማለት ነው። እስልምና እግዚአብሔርን የማያውቅ እግዚአብሔርን የካደ ሃይማኖት ነው ለማረጋገጥ። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳ የለውም። በወልድ የሚታመን አብ ደግሞ አለው። አንደኛ ዮሐንስ ምዕራፍ 2 ቁጥር 22። የእስልምና እምነት ተከታዮች ይህ ቃል የተነገረው ከእስልምና በፊት እስልምና ከመምጣቱ በፊት መሐመድ እስልምናን ከመስበኩ በፊት 600 ቀድሞ ነው። 600 ዘመን ቀድሞ በአንደኛው ምዕተ ዓመት በአንደኛው ክፍለ ዘመን በአንደኛው ዓመተ ምህረት በአንደኛው ምዕተ ዓመት የተሰበከ እስልምና ከመሰበኩ በፊት መሐመድ እስልምናን ከመመስረቱ በፊት ይህ ቃል ተነግረዋል። ምን የሚል? ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። መሐመድ የክርስቶስ ተቃዋሚ ነው። አብን ይክዳል፣ ወልድን ይክዳል፣ መንፈስ ቅዱስን ይክዳል። ስለዚህ የክህደት ሃይማኖት ነው እስልምና። እግዚአብሔርን የካደ ነው። ወልድን የካደ አብን እንደ ካደ ይቆጠራል። እንደዛ ነው የሚለው። ኢየሱስን ከሚክድ በቀር ውሸተኛው ማን ነው? እውነት ነው። በዚህ ዓለም እስልምና ብቻ አይደለም፣ ኢየሱስ ክርስቶስን የሚክድ ሁሉ ውሸተኛ ነው። ማንኛው ኢየሱስ ክርስቶስን ወልደ እግዚአብሔር የእግዚአብሔር ልጅ ብሎ የማያምን መድኃኔ ዓለም የዓለም መድኃኒት ብሎ የማያምን ቤዛ ኩሉ ዓለም የዓለም ሁሉ ቤዛ ብሎ የማያምን ስለ ዓለም ሁሉ አንዱ የሞተ ቤዛ ሆነ የሞተ ብሎ የማይቀበል እሱ ሐሰተኛ የክርስቶስ ተቃዋሚ ነው። ሰይጣን ነው። ሰይጣን ተብለዋል። የክርስቶስን ቤዛነት የክርስቶስን የሕይወትነት ሞት በሞቱ እኛ ያዳንበትን ምስጢር የሚቃወም እሱ ሰይጣን ተብለዋል። ሰይጣን ደግሞ ከሃዲ ነው። ስለዚህ የእስልምና ሃይማኖት በመጽሐፍ ቅዱስ እይታ የክህደት ሃይማኖት ነው። እግዚአብሔርን የካደ አብ ወልድ መንፈስ ቅዱስን የካደ እግዚአብሔር የሌለበት ሃይማኖት ነው ማለት ነው። ስለዚህ ራሳችሁን በመጽሐፍ ቅዱስ መመርመር አለባችሁ። እምነታችሁ በመጽሐፍ ቅዱስ ካልተመረመረ ለዘላለም ትቀጣላችሁ። ሶስተኛ፣ የእስልምና ሃይማኖት ህይወት የለውም። የእስልምና ሃይማኖት ህይወት የለውም። ህይወት የሌለው ሃይማኖት ነው የምትከተሉ። ህይወት የሌለው እምነት ነፍስን ማዳን ካልቻለ እምነት አይደለም። የእስልምና ሃይማኖት ከወገብ በታች እምነት ነው፣ ወይም ደግሞ ፈቃደ ስጋን የተከተለ እምነት ነው። ገነትን የአመንዝሮች ዓለም የሚያደርግ መንግስተ ሰማያትን የአመንዝሮች ዓለም የሚያደርግ ልቅ የሆነ ስርዓት የሌለው ሃይማኖት ነው። ስለዚህ ህይወት የለውም። ህይወት የሌለው የዘላለም ህይወት የማይገኝበት እምነት ነው እየተከተላችሁ ያላችሁ። ለዚህ ማረጋገጫው መጽሐፍ ቅዱስ ነው። ለሚወጣ ሁሉ ልጅ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም።
አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ልጁ ያለው ሕይወት አለው። ልጁ የተባለ ኢየሱስ ክርስቶስ ነው። የማን ልጅ? የእግዚአብሔር አብ ልጅ። ልጅ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። እስልምና ብቻ ሳይሆን በኢየሱስ ክርስቶስ የማያምኑ ሰዎች ሁሉ ዓለም ሁሉ ሕይወት የለው። በአብ በወልድ በመንፈስ ቅዱስ ስም ያልተጠመቀው ሁሉ ሕይወት የለው። የእግዚአብሔር ልጅ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው ብሎ የማያምን የማይቀበል ሁሉ ሕይወት የለውም። ስለዚህ ሕይወት የሌለው እምነትን እየተከተላችሁ ያላችሁ ለ1600 ዘመን ዓለም በሙሉ የእስልምና ተከታዮች ሕይወት የሌለው ሕይወት የማይገኝበት ሕይወትን መስጠት የማይችል እምነት ነው እየተከተሉ ያሉ ማለት ነው። ስለዚህ አስተውሉ። አራተኛ የእስልምና ሃይማኖት አምላክ የሌለው ሃይማኖት ነው። አራተኛ የእስልምና ሃይማኖት አምላክ የለውም። በምን እይታ ነው? በመጽሐፍ ቅዱስ እይታ፣ በመጽሐፍ ቅዱስ ሚዛንነት፣ በመጽሐፍ ቅዱስ ትርጉም የእስልምና ሃይማኖት አምላክ የለውም። መሐመድ የፈጠረው አምላክ እንጂ እውነተኛ አምላክ የለው ማለት ነው። አምላክ የለው ማለት ምን ማለት ነው? ትክክለኛ አምላክ የለውም። ሰማይና ምድር የፈጠረ አምላክ የለውም ማለት ነው። ለዚህ ማረጋገጫው መጽሐፍ ቅዱስ ነው። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለው። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ሁለተኛ ዮሐንስ መልእክት ቁጥር 9 ማለት ነው። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለው። በክርስቶስ ትምህርት የማይኖር የሃይማኖት ተከታይ የትኛው ነው? እስልምና ነው። በክርስቶስ ትምህርት አይመራም። ስርዓተ ጋብቻቸው በክርስትና ሃይማኖት አይመራም። ስርዓተ ጸሎታቸው በክርስትና ሃይማኖት አይመራም። ስለዚህ ምን የላቸውም? አምላክ የላቸውም። አምላክ የለውም። እየተነጋገርን ያለነው መጽሐፍ ቅዱስ ምን ይላል በሚለው ነው። መጽሐፍ ቅዱስ ምን ይላል? ምን ይላቸዋል? አምላክ የላችሁም እያላቸው ነው። ቅዱስ ዮሐንስ ወልደ ነጎድጓድ ከክርስቶስ ጋር የዋረ ያደረ ኃላፊውንም የሚመጣውን የተገለጸለት ስለ እነዚህ ስለ እስልምና ሃይማኖት ስለ ሌሎችም ምን አለ? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለማይኖር ሰው ሁሉ አምላክ የለውም። ሌላውስ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ይህ ነው ተስፋችን። መመሪያችን ወንጌል ነው። የቤተ ክርስቲያን መመሪያ፣ የክርስቲያኖች መመሪያ፣ የህይወታችን መመሪያ፣ ተስፋችን የምንመራበት ለድህነት የምንበቃበት የጽድቅ ጎዳና የምናይበት ከዘላለም ቅጣት ከዘላለም ሞት የምናመልጥበት ወንጌል ነው። ወንጌል የክርስቶስ ትምህርት ነው። ስለዚህ አምላክ የላችሁም። በክርስቶስ ትምህርት እስካልተመራችሁ ድረስ፣ በክርስቶስ ትምህርት እስካላመናችሁ ድረስ፣ ወደ ክርስቶስ ትምህርት እስካልመጣችሁ ድረስ አምላክ የላችሁም። በመጽሐፍ ቅዱስ ቃል ማለት ነው። አምስተኛ የእስልምና ሃይማኖት የተወገዘና የተረገመ ነው በመጽሐፍ ቅዱስ ቃል። ይህ ማቻቻል የሚባለው የፖለቲከኞች
ሐሳብ እንጂ የመጽሐፍ ቅዱስ ሐሳብ አይደለም። እንደ መጽሐፍ ቅዱስ ሐሰቱን ሐሰት ነው የሚባለው፣ ሐቁን እውነቱን እውነት ነው የሚባለው፣ ጨለማውን ጨለማ ነው የሚባለው፣ ብርሃኑን ብርሃን ነው የሚባለው፣ ሃይማኖት ሃይማኖት ነው የሚባለው፣ ክህደት ክህደት ነው የሚባለው፣ ሲኦል ሲኦል ነው፣ ገነት ገነት ነው፣ ዲያብሎስ ዲያብሎስ ነው፣ ክርስቶስ ክርስቶስ ነው። ሐሰተኛ ነቢይ ሐሰተኛ ነቢይ ነው፣ የእውነተኛ ነቢይ እውነተኛ ነቢይ ነው። መደበላለቅ በሃይማኖት አይፈቀድም። እመኒ እወ እወ ወእመኒ አልቦ አልቦ፣ እውነት የሆነውን እውነት በሉ፣ ሐሰት የሆነውን ሐሰት በሉ ነው የሚለው መጽሐፍ ቅዱስ። መደበላለቅ አያስፈልግም። እግዚአብሔር ያልተቀበለው ሃይማኖት ሃይማኖት አይደለም። እግዚአብሔር የማይሰማው ሃይማኖት ሃይማኖት አይደለም። ስለዚህ እንደ መጽሐፍ ቅዱስ የእስልምና ሃይማኖት የተወገዘ የተረገመ ነው። እንደማን? እንደ መጽሐፍ ቅዱስ። መጽሐፍ ቅዱስ ያወገዘው ሃይማኖት ነው። መጽሐፍ ቅዱስ የወገዘው የረገመው ሃይማኖት ነው። መጽሐፍ ቅዱስ ያወገዘው መጽሐፍ ቅዱስ የረገመው ማለት እግዚአብሔር የረገመው ማለት ነው። እግዚአብሔር የረገመው ሃይማኖት ነው የእስልምና ሃይማኖት። ለዚህ ማረጋገጫው መጽሐፍ ቅዱስ እንጠቅሳለን። ምን ይላል? ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ገላትያ ምዕራፍ 1 ቁጥር 8 ላይ ቅዱስ ጳውሎስ ነው። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን የሚለው እና ቁርአን የተለየ ወንጌል አይደለም። የእስልምና ሃይማኖት ከወንጌል የሚለይ ሐዋርያት ከሰበኩ የተለየ አይደለም። ክርስቶስ ካስተማረው ትምህርት የተለየ አይደለም። ነቢያት ከሰበኩት ከተናገሩት ቃል የተለየ አይደለም ነው እንጂ። ስለዚህ ሐዋርያት ከሰበኩት ክርስቶስ ካስተማረው ነቢያት ከተናገሩት ቃል የተለየ ሃይማኖት፣ ትምህርት፣ እምነት፣ ስርዓት ምንድን ነው? የተረገመ ነው፣ የተወገዘ ነው። ስለዚህ የተረገመ ሃይማኖት ለእግዚአብሔር መንግስት አያበቃም፣ ለገነት አያበቃም። ስለዚህ ራሳችሁን ተመልከቱ። በተረገመ ሃይማኖት፣ መርገም ባለበት ሃይማኖት፣ በተወገዘ ሃይማኖት ነው ያላችሁ። ወደ ልባችሁ ተመለሱ። እስከ መቼ ነው የምትደነቁሩ? እስከ መቼ ነው ራሳችሁን የምታታልሉ? ወደ እውነት፣ ወደ ብርሃን፣ ወደ ክርስቶስ ተመለሱ። ቅዱስ ጳውሎስ እንደገና ምክንያቱ ለመሐመድ መልአክ አሳየው፣ ተገለጸለት ይላሉ። መልአክ የትኛው መልአክ ነው? ሰይጣን እንኳ መልአክ ነው እኮ። ቅዱስ ጳውሎስ እንደነገረን ሰይጣን ራሱ የብርሃን መልአክ መስሎ ይገለጣል ይለናል እኮ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ሰይጣን ራሱ አሁን ለመሐመድ የተገለጠው ሰይጣን ነው። የብርሃን መልአክ መስሎ ገብርኤል መስሎ የተገለጸው ቅዱስ ገብርኤል አይደለም። ቅዱስ ገብርኤል ሁለት ሐሳብ የለውም። ቅዱስ ገብርኤል ሁለት ቃል አይናገርም። ቅዱስ ገብርኤል ኢየሱስ ክርስቶስ ወልደ እግዚአብሔር እንደሆነ ሰብኮልናል። ለመጀመሪያ ወንጌልን የሰበከው ቅዱስ ገብርኤል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ጀምሮ የዘላለም ሕይወትን የነገረን የእግዚአብሔር ልጅ ምንነትን የነገረን የሥላሴ አንድነት ሦስትነትን ያስተማረን ቅዱስ ገብርኤል ነው። እንደገና ቅዱስ ገብርኤል ለድንግል ማርያም የሰበከውን ተቃራኒ የሆነ ስብከት ለመሐመድ አይሰብክም። ገብርኤል መስሎ የተገለጠው ሰይጣን ነው፣ የጨለማ ሰይጣን።
መልአከ ጽልመት ጨለማውን የተጎናጸፈ የድንቁርና መልአክ ሰይጣን ነው ለመሐመድ የተገለጸለት እንጂ ቅዱስ ገብርኤል አልተገለጸለትም። ለዚህ ነው የተረገመ የምንለው። የተረገመ ሃይማኖት የምንለው ለዚህ ነው። ሰይጣን የሰበከው ትምህርት ስለሆነ፣ ሰይጣን የመሰረተው ትምህርት ስለሆነ። ስለዚህ መጽሐፍ ቅዱስ ምን ይለናል? ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። የማይወድ ለእኛ ፍቅር ሲል ራሱን አሳልፎ እንደሰጠ እኛ እንደወደደን የክርስቶስን ፍቅር የማይቀበል ለክርስቶስ ፍቅር የማይገዛ እሱ የተረገመ ይሁን ተብለዋል። ስለዚህ በመርገም ውስጥ ነው ያላችሁ፣ ራሳችሁን አድኑ። ሌላው ይሄ መልእክት ነው። ይሄ እስልምና ሃይማኖት በመጽሐፍ ቅዱስ እይታ ነው። በዚህ አጋጣሚ ይህን መልእክት ሰምተው ራሳቸውን መንምረው የእምነታቸውን ድክመት፣ ስህተት ተረድተው ለንስሐ የሚወቁ ካሉ እሺ ስህተት መሆኑን ተረድተናል ምን እናድርግ የሚሉ ካሉ እግዚአብሔር ገልጦላቸው እውነቱን ከሐሰት ሐሰትን ከእውነት ከለዩ ጨለማውን ካወቁ መረራውን ካወቁ ወይም ደግሞ ድንቁርናውንና እውቀቱን ብርሃንና ጨለማን ክህደትና ሃይማኖትን ክርስቶስና ዲያብሎስን ከለዩ ምን እናድርግ የሚሉ ካሉ የንስሐ ጥሪ እናቀርባለን። ምን እናድርግ ለሚሉ ሰዎች የተሰጠ ትምህርት፣ ምን እናድርግ ለሚሉ በጨለማ እንዳሉ ለተረዱ፣ በክህደት በስህተት እንዳሉ ለተረዱ፣ የቁጣ ልጆች እንደሆኑ ለተረዱ፣ የሲኦል ፍርደኞች እንደሆኑ የሲኦል ፍርደኞች፣ እስላሞች ሁሉ የሲኦል ፍርደኞች ናቸው። በክርስቶስ ትምህርት የማይኖሩ ሁሉ የሲኦል ፍርደኞች ናቸው። ተፈርዶባቸዋል። በእግዚአብሔር ስም ያላመነ አሁን ተፈርዶበታል ተብሎ ተጽፏል። አሁን የተፈረደባቸው። ስለዚህ ወደ ክርስትና መምጣት፣ ክርስቶስን መቀበል፣ በክርስቶስ ማመን ከዘላለም ፍርድ ማምለጥ ነው። ከእግዚአብሔር ቁጣ ማምለጥ ነው። ክርስትና ከዘላለም ሞት ከዲያብሎስ ባርነት ማምለጫ ነው። ስለዚህ ከፍርድ ለማምለጥ ምን እናድርግ፣ እንድን ዘንድ ምን እናድርግ የሚሉ ካሉ መጽሐፍ ቅዱስ እንዲህ ይጠራቸዋል፣ እንዲህ ይላቸዋል። እንግዲህ ከጌታ ፊት የመጽናናት ዘመንን እንድትመጣላችሁ፣ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠው ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል። የሐዋርያት ሥራ ምዕራፍ 3 ቁጥር 20 እስከ ፍጻሜ። ኃጢአታችሁ እንዲደመሰስ ሶስት ነገር ነው። የመጽናናት ዘመን ለማግኘት ማለት መንግሥተ ሰማያትን መውረስ፣ መንግሥተ ሰማያት ገብታችሁ በእረፍት ለመኖር፣ ኢየሱስ ክርስቶስን ለመቀበል፣ ሶስተኛ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ነው። መመለስ ነው አንዱ። ሌላው ኢየሱስ ክርስቶስ እንዲህ ብሎ ይጠራችኋል። በድንቁርና ላላችሁ፣ በቁርአን ስርዓት ላላችሁ፣ ቁርአን ሸክም ለሆነባችሁ፣ የእስልምና ሃይማኖት ሸክም ነው። የቁርአን ስርዓት ሸክም ነው። የጋብቻ ስርዓት ሸክም አለበት። ብዙ ነው፣ ጉድ ነው። ሸክሙ አይቻልም። ቀንበሩ የከበዳችሁ የሃይማኖት ቀንበር፣ የቁርአን ስርዓት ቀንበር የከበዳችሁ ካላችሁ ኢየሱስ ክርስቶስ እንዲህ ይላችኋል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይልና ለነፍሳችሁም እረፍት ታገኛላችሁ።
የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እስልምና ሸክም ነው፣ ሸክም ነው። ለጊዜው ፈቃደ ስጋቸውን ለመፈጸም የሚመች ቢመስልም ግን ሸክም ነው። የገሃነመ እሳት ሸክም አለበት። ቁርአን ሸክም ነው፣ ሸክም ነው። ህይወት የለውም። የእስልምና ሃይማኖት ስርዓት ሸክም ነው፣ አያድንም፣ ህይወት የለውም፣ እግዚአብሔር አይቀበለው። ስለዚህ ክርስቶስ ኑ ይላችኋል። በቁርአን ስርዓት የደከማችሁ፣ በእስልምና ሃይማኖት ስርዓት የደከማችሁ እናንተ ይልቁንም ሴቶች በእስልምና ሃይማኖት ያላችሁ ሴቶች ሸክማችሁ ከባድ ነው። ነፍስ እንዳላችሁ አትቆጠሩም፣ እንደ ሰውም አትቆጠሩም። እናንተ በእግዚአብሔር አርአያና ምሳሌ የተፈጠራችሁ ናችሁ። እንዴት የወንዶች መጫወቻ ትሆናላችሁ? ልብ የላቸውም። እንደ ሰው ማሰብ ጥሩ ነው እኮ። አንዳንድ ጊዜ እንደ ሰውም ይታሰባል እኮ። እንደ ሃይማኖት ብቻ ሳይሆን እንደ ሰውም ይታሰባል። እንዴት እንደ በግ ዝም ብላችሁ ትነዳላችሁ? እንደ እንስሳ እንዴት ትነዳላችሁ? አንድ ሰው ሰባቱን እንዴት ይነዳቸዋል? ሰው አይደላችሁም እናንተ? አታስቡ? ማሰብ እኮ ጥሩ ነው። ስለዚህ በዚህ በቁርአን ስርዓት የተተበተባችሁ የታሰራችሁ፣ የቁርአን ስርዓት የከበዳችሁ ወደ ወንጌል ኑ። ወንጌል ቀላል ነው፣ ልዝብ ነው፣ ሰላም ነው፣ ፍቅር ነው፣ ህይወት ነው፣ በረከት ነው፣ እረፍት ነው። ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችሁ እረፍት ታገኛላችሁ። ቁርአን እኮ ሸክም ነው። ሸክምነቱ ደግሞ በዚህ ምድር ሳያበቃ እንደገና በሰማይም ሸክም ሆኖ እንደሚኖር ይናገራል። ክርስቶስ ያላስተማረውን መጻሕፍትን ባለማወቅ ትስታላችሁ ብሎ ያስተማረውን የስህተት ትምህርት እንደገና ይመሰክራል። በትንሣኤ የሚያገቡም የሚጋቡም የሉም እያለ መጽሐፍ ቅዱስ ማግባት የለም እያለ እንደ መላእክት ሕያዋን ሆነው ይኖራሉ እያለ ቁርአን ግን ሌላ ይሰብካል። የክርስትና ሃይማኖት ተቃዋሚ። ይሄ ሸክም ነው። ከሞት በኋላ ጋብቻ አለ፣ ከሞት በኋላ ህይወት አለ፣ ወይ ደግሞ የፈቃደ ስጋ ጋር ህይወት አለ ብሎ የሚሰብክ እሱ ሸክም ነው። መጽሐፍ ቅዱስ ምን ይላል? ስጋና ደም የእግዚአብሔር መንግስት አይወርስም ይላል። ስጋዊና ደማዊ የሆነ ሁሉ የእግዚአብሔር መንግስት አይወርስም። እንደዚህ አይነት ሀሳብ ያላቸው ማለት ነው። እንደገና ከሞትን በኋላ የዚህ ዓለም ስርዓት እንኖርበታለን፣ በዚህ ዓለም ስርዓት እንኖራለን፣ የዚህ ዓለም ስርዓት እንደገና ከሞት በኋላ ይቀጥላል የሚሉ ሰዎች እነዚህ የተረገሙ ናቸው። ህይወት የላቸውም፣ ሸክም ናቸው። ስለዚህ ወደ እኔ ይላችኋል። ለማረፍ የፈለጋችሁ ወደ ክርስቶስ መምጣት ነው፣ ወደ ወንጌል መምጣት ነው ማረፍ የምትፈልጉ። ሌላ ምን ይላል? እግዚአብሔር እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሮአልና ይላል። የሐዋርያት ሥራ ምዕራፍ 17 ቁጥር 30 ጀምሮ። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሮአልና። እግዚአብሔር በዓለም ላይ የሚፈርድበት የፍርድ ቀን አለው። የፍርድ ቀን ከመምጣቱ በፊት ግን እግዚአብሔር ሰው ሁሉ ንስሐ እንዲገባ አዘዋል። ሰው ሁሉ ወደ ክርስቶስ እንዲመጣ፣
ሰው ሁሉ በክርስቶስ እንዲድን እግዚአብሔር ፈቅደዋል። ስለዚህ ይህ የንስሐ ጊዜ ተጠቀሙበት፣ እንዳያመልጥባችሁ። በመሐመድ ምክንያት ለ1600 ዘመን ያህል ብዙ ትውልድ ጠፍተዋል። ለንስሐ ሳይበቃ ወደ ክርስቶስ ሳይቀርብ ከክርስቶስ ጋር ሳይተዋወቅ የሲኦል ማገዶ ሆነዋል። ምንም ጥርጥር የለው። በእስልምና ሃይማኖት የነበረ ሁሉ ወደ ሲኦል ነው የሚወርደው። እንዳትሳሳቱ፣ እርግጠኛ ሆኜ ነው የምነግራችሁ። ከወንጌል የበለጠ እርግጠኛ የሆነ ሀሳብ የለም። ከእግዚአብሔር የበለጠ እውነት የለም። ከወንጌል የበለጠ እውነት የለም። ከክርስቶስ የበለጠ እውነት የለም። ከክርስቶስ የበለጠ እውነት የለም። እውነት ክርስቶስ ነው። እውነት ወንጌል ነው። እውነት እግዚአብሔር ነው። ስለዚህ እግዚአብሔር ወደ ሲኦል ትገባላችሁ ካለ ትገባላችሁ። ከሲኦል ለማምለጥ፣ ከዘላለም ሞት ለማምለጥ፣ ከዘላለም ፍርድ ለማምለጥ፣ ከዘላለም ቁጣ ለማምለጥ አሁን ወደ ወንጌል መምጣት ነው። አሁን ወደ ክርስቶስ መምጣት ነው። ክርስትና የሲኦል ማምለጫ ነው። ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም ቁጣ፣ ከዘላለም ኩነኔ ማምለጫ ወንጌል ነው። ወደ ወንጌል ነው። ቁርአን የሲኦል መጽሐፍ ነው። ቁርአን ወደ ሲኦል የሚያስገባ መጽሐፍ ነው። ቁርአን የሲኦል ፍርደኞች ወደ ሲኦል የተፈረደባቸው መጽሐፍ ነው። የሲኦል ፍርደኞች መጽሐፍ ነው። ሲኦል ውስጥ የሚነበብ መጽሐፍ ነው። አጭሩ እስረኞች የሚያነቡት መጽሐፍ ነው። ቁርአን እስረኞች፣ በሲኦል የተፈረደባቸው፣ በሲኦል የሚኖሩ ሰዎች የሚያነቡት መጽሐፍ ነው። ህይወት የለውም፣ ብርሃን የለውም፣ እውቀት የለውም፣ ጥበብ የለውም፣ እምነት የለውም፣ ከእግዚአብሔር ጋር አያገናኝም። ስለዚህ እግዚአብሔር የንስሐ ጊዜ እየሰጣችሁ ነው። ጊዜውን ተጠቀሙበት። ንስሐ እንድትገቡ ያለማወቅ ጊዜውን አሳልፎ ያለማወቅ ክርስቶስን ሳታውቁበት፣ እግዚአብሔርን ሳታውቁ፣ ወንጌልን ሳታውቁ፣ እውነትን ሳታውቁ የኖራችሁበትን ዘመን እግዚአብሔር አሳልፎ ለንስሐ አውቁተዋል። ነገር ግን ጊዜው ባትጠቀሙበት፣ የንስሐ ጊዜ፣ የመመለስ ጊዜ፣ የእውቀት ጊዜ ባትጠቀሙበት የፍርድ ቀን ቀጠሮ ተይዘዋል። እግዚአብሔር በዓለም ላይ ይፈርዳል። እግዚአብሔር በሚያምኑና በማያምኑ፣ በእውነተኞችና በሐሰተኞች፣ በክርስቲያኖችና ክርስቲያኖች ባልሆኑ ይፈርዳል። አንድ ቀን አይቀርም። ቀጠሮ ተይዘዋል። የፍርድ ቀን አለ። ቁርአን እንኳ ራሱ የሐሰት ትምህርት ቢሆንም የፍርድ ቀን እንዳለ ይናገራል። ክርስቶስ ፈራጅ እንደሆነም ራሱ ቁርአን ይናገራል። የሐሰት ትምህርት ነው። ግን ቁርአን ስለመሰከረ ቁርአን እንዲህ አለ ብለን አንጠቅስም። ስለ ወንጌል እውነት ወንጌል በቂ ነው። የቁርአን ምስክርነት፣ የአጋንንት ምስክርነት፣ የአሕዛብ ምስክርነት አያስፈልገንም። ለንጽጽርም አይቀርብም። ለክርክርም አያስፈልግም። የሃይማኖት ክርክርም አያስፈልግም። ሐዋርያት አልተከራከሩም። ሐዋርያት ከማያምኑ አልተከራከሩም። ጨለማውን ጨለማ ነው ያሉት። ሐሰቱን ሐሰት ነው ያሉት። ክህደቱን ክህደት ነው ያሉት። በሐዋርያ ዘመን መቻቻል የሚባል የለም። መቻቻል፣ ሌላው ክህደቱን እውነት ማስመሰል አይፈቀድም። በመጽሐፍ ቅዱስ ሐሰቱን እውነት ማስመሰል አይፈቀድም። ጨለማውን ብርሃን ማስመሰል አይፈቀድም። ክህደቱን ሃይማኖት ማስመሰል አይፈቀድም። ሐሰቱን እውነት ማስመሰል አይፈቀድም። ስለዚህ አሁን የንስሐ ጥሪ ነው። የንስሐ መልእክት ነው። ጊዜው ደርሰዋል። እስልምና ይፈርሳል፣ ይጠፋልም። ጊዜው እያበቃ ነው። እውነቱን እየተገለጠ ነው። ሐሰቱን እየተገለጠ ነው። ሐሰቱ የእስልምና ሐሰት አሁን እየተገለጠ ነው። ጊዜው እየደረሰ ስለሆነ ማለት ነው።
ስለዚህ የንስሐ ጊዜውን ተጠቀሙበት ሳይፈረድባችሁ። በዚህ ክፍለ ዘመን ያላችሁ በእስልምና ሃይማኖት በድንቁርና በጨለማ በሞት በፍርድ ነው ያላችሁ። ከፍርዱ አምልጡ። እግዚአብሔር ሳይፈርድባችሁ ወደ እውነት ወደ ክርስቶስ ተመለሱ። እናንተ የተረገማችሁ ከእኔ ወግዱ ሳትባሉ እግዚአብሔር እንደሚፈርድ መጽሐፍ ቅዱስ ይመሰክራል። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ እስከ ፍጻሜ እናንተ ርጉማን ከእኔ ወግዱ ይላል። እናንተ ርጉማን የተረገማችሁ በክርስቶስ ባለማመናችሁ የተረገማችሁ ትባላላችሁ። ስለዚህ የዘላለም ሕይወት ለማግኘት የዘላለም እረፍት ለማግኘት የዘላለም ደስታ ለማግኘት ከእግዚአብሔር ጋር ለዘላለም ለመኖር ወደ ክርስቶስ መምጣት፣ ክርስትናን መቀበል፣ ወንጌልን መቀበል፣ በክርስቶስ አምኖ ንስሐ ገብቶ መጠመቅ፣ ክርስቲያን መባል፣ የክርስቶስ አካል የክርስቶስ ማህበር መሆን ነውና እግዚአብሔር ልባችሁ ይመልስላችሁ፣ መልካሙን ይግለጽላችሁ፣ እውነትን ይግለጽላችሁ፣ ድንቁርናውን፣ ጨለማውን፣ ስህተቱን እግዚአብሔር ያስወግድላችሁ። አሜን።